ሁለተኛው ቀን ጸበል ላይ ያ ድምጽ መጥቶ ተነገረኝ እና በቃ መንፈስ እንደሆነ ከነሰውየው ነው ያሳየኝ ከነመልኩ። ሁለተኛው ልጄ ማውራት አይችልም። ማውራት ያልቻለው ምንድነው? እኛ ከልጅነቱ ጀምሮ ቲቪ እናሳየው ነበር። የጠየቅሽኝን ጥያቄ ሁሉ መልሽልሻለሁ ይለኛል ድምጹ። ክብሪን ተናገሪ፣ ክብሪን ግለጪ ትለኛለች። በቃ ክብሪን ተናገሪ ብላ ክብሯን ተናግሬ የጠየቅሽኝን ጥያቄዎች እንዳለ መልሽልሻለሁ። ኦ ፍጡነ ረድኤት ሩፀተ ነፋስ አውሎ ለዘይጼዋ ከበተወክሎ ጊዮርጊስ ቅረብ ለምሕረት ወለተሳ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን በአብይ ኃይለ ሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም የእምይእዜሰ ኮነ ፍስሐ ወሰላም። ሰላም በሀገር ውስጥና ከሀገር ውጭ የምትገኙ ውድ ኦርቶዶክሳውያን እንደምን አላችሁ? ይህ ዶርቃ ሚዲያ ነው። በያላችሁበት ሀገር ሰዓትና ዘመን አቆጣጠር የእግዚአብሔር ፍጹም ሰላም ይብዛላችሁ። ዛሬም እንደተለመደው ወደ በርሜል ቅዱስ ጊዮርጊስ ከሄዱና ከተጓዙ የቃሉን ትምህርት የእጁን ታምራት በቦታው ላይ ሄደው ካዩና ከተደረገላቸው ሰዎች መካከል በራሷ ፈቃደኝነት ያየችውና የተደረገላትን ልታጋራን አንድ እህት እንግዳ አድርጌ ይዤላችሁ መጥቻለሁ። እስከ መጨረሻው ድረስ ከኛ ጋር ሁኑ። ለቻናላችን አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ አድርጉልን። እንግዲህ ዶርቃ ሚዲያ በተለያዩ መንፈሳዊ ገዳማትና አድባራት ላይ በአካል በመገኘት ስቱዲዮ ላይ ደግሞ እንግዶችን ጠርቼ በማወያየት ፕሮግራሙን እያዘጋጀሁ ማቀርብላችሁን የወንድማችሁ አላየነኝ። የእናንተ እርዳታ የእናንተ ድጋፍ ከገንዘብ በላይ ቻናላችንን ማሳደግ ነውና ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በዚሁ አጋጣሚ ማሳሰብ እፈልጋለሁ። ኪዳነ ምሕረት የጉዞ ወኪል የደብረ ታቦርን በዓል ምክንያት በማድረግ ወደ ቅድስት ሀገር ኢየሩሳሌም መንፈሳዊ ጉዞ በአይነትና በዝግጅቱ በተለየ ሁኔታ መንፈሳዊ ጉዞ አዘጋጅተናል። በሰሜን አሜሪካ ለምትኖሩ ይኸው በዚህ በባነሩ ላይ በተቀመጠው ስልክ ቁጥር መደወል ትችላላችሁ። ኢትዮጵያ ላይ ላላችሁ ደግሞ በዚሁ በቪዲዮ ላይ በሚቀመጠው ስልክ ቁጥር እየደወላችሁ ለደብረ ታቦር በቅድስት ሀገር ኢየሩሳሌም ከኛ ጋር ተጉዛችሁ በዓለ ደብረ ታቦርን በኢየሩሳሌም ላይ ማክበር ትችላላችሁ ማለት ነው። ከወዲሁ ምዝገባ የምናቆመው ሰኔ መጨረሻ ሰኔ 30 ላይ ስለሆነ እስከዛ ድረስ ቀድማችሁ እንድትመዘገቡ ከወዲሁ እናሳስባለን። መልካም ቆይታ። ወደ እንግዳ ይወስዳችኋለሁ። ጥሬና አክብረሽ ስቱዲዮ ድረስ ስለመጣሽ ከልብ አመሰግናለሁ። እንኳን ደህና መጣሽ። እንኳን ደህና ቆየኸኝ። እኔም አመሰግናለሁ። መልካም። እስቲ እንግዲህ በመጀመሪያ ስምሽን አስተዋውቂንና ከየትም እንደመጣሽ አካባቢ ግለጭልንና ወደሚቀጥለው መርሃ ግብር እንሄዳለን። እሺ፣ ስሜ እሸት በዛብህ ይባላል። የመጣሁት እዚሁ አዲስ አበባ ነው። ዓለም ባንክ ከሚባል ሰፈር ነው የመጣሁት። መልካም። እንግዲህ ያው የበርሜል ቅዱስ ጊዮርጊስ የብዙ ጊዜ የጥያቄ መንደርደሪያችን እንዴት አወቅሽው? እንዴት ሄድሽ ነው? ከዚህ እንጀምር እስቲ። እሺ፣ ያወቅኩት ያው በዩቲዩብ ላይ ነው። የዛሬ 3 ዓመት ምናምን አካባቢ ይሆናል ያወቅኩት ማለት ነው። በቃ ከዛ መጀመሪያ አካባቢ እንደው እናንተ ራሱ እንደዚህ በደንብ አሰሩም ነበር፣ ሌሎች ናቸው ያየሁት የነበረው። ያው ከዛ ጊዜ ጀምሮ ግን እንደዚህ በዩቲዩብም እየወጡ ሌሎች ቻናሎች ምናምን ከዛ ላይ ሁሌ እንግዲህ ጧትና ማታ እሱን ነበር ሳየ ነበረው እና የምመኘውን ቦታ ነበረ ማለት ነው። ግን ያው ብመኘውም እንደዚህ በቀላሉ አስቤ ተነስቼ መሄድ አልቻልኩም ነበር ማለት ነው። ልጆች አሉኝ። በዛ ላይ ደግሞ የሀገሪቷም ሁኔታ ባለቤቴ ደግሞ ያው ካለው ሀገራዊ ሁኔታ እንዲህ የሰላም ችግር ምናምን ከሱ አኳያ እንዲሄድ አይፈልግም ማለት ነው። እና በጣም በብዙ ጥያቄ የሚገርም በቃ 2 ዓመት ምናምን በቃ መሄድ ከፈለኩኝ ካወቅኩ 3 ዓመት ይሆነኛል። ግን መሄድ ስፈልግ 2 ዓመት ይሆነኛል። እንደውም አንድ ጊዜ ራሱ በህልሜ እንደዚህ አይቼ እዛ መሄድ ካልቻልኩ እስቲ ቆይ ሰፈር ውስጥ ራሱ ያለ ጊዮርጊስ ቤተክርስቲያን አለ እዛ ሊሄድ ብዬ እዛ እንኳን ለመሄድ ማለት ነው ሰፈር ውስጥ እንኳን ለመሄድ ዓመት ነው የፈጀብኝ ማለት ነው። ስለዚህ ምን ልፈልጌ ነው ሁሉም ነገር በጊዜውና እግዚአብሔር ሲፈቅድ እንደሚሆን ነው ያየሁትና በጣም ደስ ብሎኛል ስለሄድኩኝ። በመቼ ጉዞ ነው ሄድሽው? መቼ ተፈቀደልሽ? በቃ በዛው አካባቢ ነው ወዲያው በቃ የተፈቀደልኝ። እኔ ምንድነው እንደውም ተደብቄ ሁላ ለመሄድ አስቤ ነበረ። እንኳን አደረሳችሁ። ታላቅ መንፈሳዊ የንግስ ጉዞ ወደ ስለሰሜዋ ጻርቃኔ ማርያም ገዳም መነሻ
ግንቦት 20ና 21 አዳርና ደርሶ መልስ ጉዞ አዘጋጅተናል። ኤልሻዳይ በጎ አድራጎትና መንፈሳዊ የጉዞ ማህበር ኑ ከኛ ጋር ተጓዙ ይላቸዋል። በ0943 12 12 12 በ0906 78 78 78 በ0965 45 45 45 ላይ በመደወል ሁላችሁም ከኛ ጋር እንድትጓዙ ኑ ይላቸዋል ኤልሻዳይ። መጀመሪያ ልጄን ነበር ይዤ መሄድ የፈለኩት፣ ግን ልጅ ይዞ መሄድ መንገዱን አላቀውም ምናምንና እስቲ በቃ መጀመሪያ ብቻዬን ልሂድ ብዬ ተደብቄም ልሄድ ፈለኩኝ። ግን ተደብቄ ደግሞ ከሄድኩኝ የባሰ ይሆናል ብዬ በቃ ባለቤቴን እንዴት ብዬ ልንገርህ በቃ ጨቅጭቄ እንደውም በስተመጨረሻ እሺ ካለ በኋላ ራሱ መልሶ ያመነታል። ከዛ እንደውም በቃ ጸሎት ቤት ሆኜ እንደውም መድኃኒዓለም ከዚህ በኋላ እንደውም እንደ አለምንህም በቃ እንደውም አልፈልግም ብዬ የእውነቴን ማለት ነው የእውነቴን ነው አልቅሼ የጠየኩት የነበረው። ከዛ በቃ ምንም አላለም፣ ዝም አለ። በቃ እሱ እንደዛ እንዳልኩኝ እኔ ቀጥ ብዬ በቃ እኔ ተነስቼ ነገ ሄጄ ቆርጣለሁ ምናምን ስለው ዝም አለኝ። እሱንም ምንም አላልኩትም። ተነስቼ ራሴ ቆርጬ መጥቼ ቆርጫለሁ ነው ያልኩት። በቃ መቁረጤን ሲያቅ ፈቃደኛ ሆነ ማለት ነው፣ ቢያምንም ባያምንም ማለት ነው። ሄድኩኝ ማለት በዛ ላይ ደግሞ የመጨረሻ ጉዞ የካቲት 18 በመሀል ሊቋረጥ የመጨረሻ ጉዞ ነው ተባለ። በቃ ሁሉም በጊዜ ነው የተፈቀደልኝ። እኔም የመጨረሻ ተጓዝ በመሆኔም ደስ አለኝ። ሄድኩ እልሃለሁ ማለት ነው። እንዴት ነበረ ግን ወደ ቦታው ስትሄጂ? መንገዱ ያው እስከ ባህር ዳር በፕሌን ነው፣ ብዙም ድካም የለውም። ግን ከዛ በኋላ የአንድ ቀን ጀንበር ሙሉ ጉዞ ነው። አንዳንድ ሰዎች እንደውም ወደ ቦታው ሲሄዱ ለምሳ ምናምን ሲቆም ጸበል እንጠመቃለን የሚሉ ሰዎች አሉ። ማለት በጊዜ ደርሰው ቅርብ መስሏቸው በጊዜ ደርሰው ጸበል መጠመቅ የሚፈልጉ ሰዎች አሉ። እና የመንገዱን ርቀት እንዴት ነበር የጠበቅሽው? እኔ እውነት ለመናገር ምንም በቃ ምንም ይሁን ምንም ይሄ እንዲሚርቃል አይቀርብ ነው ምንም ሌላውን ነገር ሀሳብ ውስጥ አላስገባሁትም። ለእኔም አልሰለቸኝም። በእርግጥ ጉዞ ረጅም ነው። እንደዛ ያን ያህል በመኪና መጓዝ በጣም ከባድ ነው። ሙቀቱ ምናምኑም በቃ በጣም ከባድ ነው። ግን ቢሆንም እኔ እሱ አላሳሰበኝም ነበር። በቃ መድረሴ ነው ማለት በብዙ ነገር ነው እዚህ የደረስኩት። ምንም ይሁን ምንም በቃ መድረሴን ነው የምፈልገው ብዬ በቃ መድረሴን ነው እንጂ ሰዓቱ ቆየ እንዳለ መድረሳችን አይቀርም መቼም ተነስተናል ብዬ ስላሰብኩ መድረስ። ወደ ቦታው እንግዲህ ብዙ ቪዲዮዎችን ብዙ ምስክርነቶችን ካየሽ ከሰማሽ በኋላ ነው ከረጅም ጊዜ ጉጉትና ምኞት በኋላ ይሄድሽው። ቦታው ላይ ስትሄጂ በምን አይነት ቅድመ ሁኔታ ነው ተዘጋጅተሽ ይሄድሽው? ወይስ እዛ ስትደርሽ ምን አደረግሽ? አዎ ያው ቻናል ላይ እንደማየው ምስክርነት እንደማየው ቦታው የነበረ ነው። የእንትናን የበረከትንም ስራዎች አይ ነበረ የተሰሩ ነገሮችን ምናምንና በቃ እኔ እንዲህ ነው እንዲያ ነው ብዬ ምንም ቦታውን አልጠበኩትም። እውነት ለመናገር ብቻ መሄድ መድረስ ነው በቃ። እኔ አላመንኩም ራሱ ስደርስ ራሱ አላመንኩም። የሚገርም ነገር ደግሞ ከዚህ ሆኜ ማለት ነው ፔሪድ ምናምን ጨርሼ ነበር በቃ የተዘጋጀሁት የነበረው ማለት ነው። ገና ትኬት ከቆረጥኩ በኋላ ህመም ጀመረኝ ማለት ነው። ህመም ኃይለኛ ህመም ማለት ነው። በቃ ይሄ ልቀር በቃ አሁን ይሄ በቃ የሆነ መሰናክል ነው ልቀር ነው እንዴ ብዬ አልቀር ጉዞ ላራዝም ለሌላ ጊዜ ይሆናል በቃ አልቀርም ባልጠመቅ ራሱ ደጁ ድርገጥ ብዬ ነበር የሄድኩትና በቃ እኔ መርገጤን ነው እንትን ያልኩትና በቃ ደስ ብሎኛል። ስራግዳው በጣም ደስ ያለ በቃ። እሺ ቦታው ላይ እንግዲህ የቦታው ላይ ከደረስሽ በኋላ የመጀመሪያው ጥምቀት እንዴት ነበር? ወደ ጥምቀቱ እንግባ። አዎ የመጀመሪያው ጥምቀት እንግዲህ እኛ በ19 ደርሰን በ20 ነው ጥምቀት የጀመርነው ማለት ነው። ያው ጥምቀት ተነስተን ያው የመጀመሪያ ቀን ስለነበረ ወረፋም ቦኖ ምናምንም አልተቀበልንም። የመጀመሪያ ቀን ስለነበራችሁ ዝም ብላችሁ ግቡ ተብለን ሄድን። ግን ምንድነው ቄዳር መጠመቅ አለባችሁ፣ መጠመቅ የምትፈልጉ ወይ መጠመቅ የሚኖርባችሁ ንሳም ያልገባችሁ ምናምን ተብሎ ነበረ። ንሳ ገብቼ ስን ነበር የሄድኩት። ቄዳር ግን በቃ ልጠመቅ ብዬ ቄዳር ተጠምቄ ነው ወደ ጸበል የሄድኩት የነበረው። ያው የመጀመሪያ ቀን ነው ምንም እንትን አትልም፣ ምን ሊገጥምህ እንደሚችልም አታውቅም። ብቻ ግን ልክ ጸበሉ ላይ ደርሰን እየታሰርን በጣም ከመታሰራችን ደግሞ የምንጠጋጋው ነገር በጣም አጠጋግቶ ነው የሚያስቀምጡንና እንዴ ለምንድን ነው መታሰራችንስ እንደዚህ ሆኖ ደግሞ መጠጋጋታችን ለምንድን ነው ምናምን እያልኩኝ ነበር ዝም ብዬ ለራሴ ማለት ነው። ከዛ በቃ ጸበሉን ተጠምቄ ከጸበሉ መልስ ግን ምንድነው መጠጋጋታችንም ልክ ነበረ መታሰራችንም ልክ ነበረ አልኩኝ ማለት ነው። ይመስለኛል ዝም ብዬ በራሴ መጠጋጋታችን
እንደው ያው እርግጫው ምናምኑ ስላለ አንዱ አንዱን ይደግፋል በሚል ይመስለኛል። ዝም ብዬ በራሴ መላምት ነው እንደዛ ያልኩት። እና ያው መታሰሩም መጠባበቁም ልክ ነበረ። እንደተባለውም ወደ ዳር አካባቢ ነው ደግሞ የደረሰኝ የነበረው የጥምቀቱም ጊዜ በቃ ምንድነው ጸበሉ ከመውጣቱ በፊት ሽታ በቃ ሽታው እየወጣ ሲመጣ ነው እኔ ጸበሉ ራሱ በደንብ ይነካኝ አይመስለኝም ራሴን ስስት ማለት ነው። እና በቃ ያየሁት ነገር ያን ያህል ብዙም እንትን እንዲጥርት ያለ ነገር አይደለም። ብቻ ግን የሆነ በቃ የሆነ ትልቅዬ ስራ ልሰራ የሆነ ፕሬዘንቴሽን ነገር ይመስለኛል ላቀርብ በጣም ትልልቅ ሰዎች ምናምን ቀርብ ሆነው እየጠበቁኝ ልክ በመጨረሻ ሰዓት ላይ ስራው ይበላሽብኛል ማለት ነው። ከዛ እንደዛ ሆኜ ነቃው ማለት ነው። ልንገሪ በዚሁ አጋጣሚ በዋናነት ደግሞ መሄድም የፈለኩበት ነገር ያው የህይወት የራስም የግልህም ብዙ ነገር አለ። ግን ልጄ ማውራት አይችልም። ሶስት ወንዶች ልጆች አሉኝ። ሁለተኛው ልጄ ማውራት አይችልም። ማውራት ያልቻለው ምንድነው? እኛ ከልጅነቱ ጀምሮ ቲቪ እናሳየው ነበረ። ያው በቃ ከኛ ጋር ያለውን ንግግር ምልልሱን ምናምን አይችለውም። ግን ቲቪ ላይ የሚያየውን የነበረውን ነገር ሁሉም ነገር ይላል። እሱን ይደግማል። አንተ ያልከውም ነገር እሱን ይደግማል ምናምን። ግን ትክክለኛ ነገር ምልልሱ አልነበረም። እማማ አባባ ራሱ አይልም ማለት ነው። አሁን 7 አመት ሆኖታል ማለት ነው። ስለዚህ በዋናው ጉዳይ በቃ የነበረኝም ጥያቄም በዋናነት የሱን ጉዳይ በቃ ማስመለስ ነው። በቃ እንዲመልስልኝ በቤቴም ሙኝ ምጸልየው ነበረው። እዛም ደርሼ ደግሞ በሙሉ እምነት ነው የሄድኩት የነበረው ማለት ነው። በቃ እሺ በሙሉ እምነት ማለት ነው። ልጁን ይዘሽው ነው የሄድሽው? አልሄድኩም። ልጁን አልወሰድኩትም። እንዳልኩ ልጁ አልኩ መልስ ስለማይመልስ ሰው ቢጠይቀው ራሱ ጸበልን ብቻውን ሊጠመቅ አይችልም። እኔ ሴት ነኝ ወንዶች ጋር ይዤው ልገባ አልችል ይሆን ብቻ እስቲ ቆይ ለማንኛውም ስንት አመቱ ነው? አሁን 7 አመቱ ነው። እሺ ከዛ በቃ መጀመሪያ ራሴ ሄጄ አይቼ ሁኔታውን ከዛ ደግሜ እሱን ይዤ ሄዳለሁ በሚል ነው በቃ የመጀመሪያው ጉዞ ብቻዬን ያደረኩት የነበረው ማለት ነው። እሺ ከዛ በ20 እሱን ተጠምቀን ወጣው ያን ቀን። ከዛ በ21 ማለት ነው ሁለተኛው ጥምቀት። በ21ም እንደዛው እንደተለመደው ቦኖ ወሰድን። ማታ ቦኖ ወስደን በጠዋት 8 ሰዓት 9 ሰዓት መተው አስተባባሪዎቹ ይቀሰቅሱናል። ያው ግን በቃ 10 ሰዓት ምናምን እንወጣለን። በደረሰ ሰዓት በተራ ይደርሰናል። የሁለተኛው ቀንም እንደዛው ብዙም ወደ ጸበሉ ቦታ አልተጠጋሁም። ግን ዳር ነበርኩኝ ብቻ አሁንም እንደዛው በቃ ሽታው ሲመጣ ነው ጸበሉ ራሱ በደንብ ይንካኝ አላስተውልም ማለት ነው። በቃ ገና ሽታው ሲመጣ ነው እንትን እምለው። ከዛ በሁለተኛው ቀን ምንድን ያየሁት የሆነ ድምጽ ነው በቃ እሺ ልጅሽ ምን ሆኖ ነው የሚል ድምጽ ማለት ነው የተሰማኝ። ሲለኝ በቃ ልጄ እንዲህ ነው፣ ልጄ አያወራም፣ እንደዚህ ሆኖ ነው ምናምን ብዬ እናገራለሁ ማለት ነው። ከዛ ዝም ብለን እኛ ምንድነው ልጁ 8 ወር ምናምን አካባቢ ይሄ ወሬ ሊጀምሩ ሲሉ የሚጀምሩት ቃላት ነበር አይደለም? እነዛን ቃላቶች ይጀማምር ነበር። በደንብ ነው ማስታወሰው ቃላቶቹን ማለት ነው። ከዛ እንደዛ ካለ በኋላ አንድ ቀን ቤታችን አንድ እንግዳ መጥቶ በአጋጣሚ እሱም ልጅ ነበረው። እኩያማቾች ልጆች ማለት ነው። ከዛ እኩያማቾች ልጆች መጥተው እንዴት በዚህ እድሜው እንዴት ጀመረ ንግግር በዚህ እድሜው እንዴት ጀመረ ምናምን ይለናል ማለት ነው። ያ ሰው ሲለን በቃ ምንም በቃ እንግዲህ ምንም አንተ የምታደርገው ነገር አይደለም እንግዲህ አንዱ ተፈጥሮ ለአንዱ ተመሳሳይ ሊሆን አይችልም። ብቻ እሱ እንደዛ ብሎ ሄደ። ልጁ ግን ከዛ በኋላ በቃ እንኳን ሊያወራ እንዳልኩ ነው በቃ ንግግር የለውም። እኛ ሲመስለኝ ግን መጀመሪያ የመሰለን እኔ አሁን ቤት ውስጥ ተከታታይ ነው የወለድኳቸው የመጀመሪያውና ሁለተኛው ልጅ ማለት ነው። እና እንዲህ ሰራተኛ የሚይዝልኝ ምናምን ስለማይኖር ልጁን ቲቪ ላይ ያስቀምጨው እሱ በቲቪው ይጫወታል፣ በዛ ይዝናናል፣ እኔ የምሰራውን ስራ ሰራለሁ ማለት ነው። ልጁ በቃ የኛን ቋንቋ ትቶ ያ በቃ የሚናገረው የቲቪውን የምናምን። ስለዚህ ያው በቲቪው ችግር ነው የቲቪው ተጽዕኖ ነው እንደዚህ ያደረገው ብለን አምነን ተቀብለናል ማለት ነው። ከዛ እንደዛ 3 አመትም ሆነ መጀመሪያ እንደውም የሚሰማ ራሱ አይመስለንም ነበር። ምክንያቱም ቲቪ ላይ ከተቀመጠ ምንም ነገር ቢመጣ ቢነሳ ማን ቢጠራው ምን ቢፈጠር ዞር ብሎ ራሱ አይልም።
እናቱ ሄደችበት፣ አባቱ መጣ፣ ማን ሄደ እንደውም እንግዳ አዲስ ሰው ምናምን ሲገባ ጭራሽ ቤት ውስጥ መግባት አይችልም። በቃ አይጠጋም ነበር ማለት ነው። እዛ እንደዚህ ከሆነ ጊዜ በኋላ ደግሞ እንዲህ ጆሮን እንደሚሰማ ምን አረጋገጥን? ቲቪ ላይ ያየውን ነገር መዝሙሮቹንም ትምህርት ነገር ነበር በነገሩ የሚያየው ፊደላቶች፣ ቋንቋ ምናምን የሚያየውን ነገር መናገር ጀመረ። መድገም ማለት ነው የሰማውን። ቢያንስ ምን አለን? አይ ይሰማል፣ በቃ እሱን ሰምቶ ከተናገረ ይሰማል ብለን መስማቱን አረጋገጥን ማለት ነው። ደግሞ እንደዚህ የሆነ ችግር አለበት፣ የሆነ ጤነኛ አይደለም ወይ የአእምሮ ችግር አለበት ምናምን ብለን እንዳታስብ ደግሞ አይናገር እንጂ በሌላው ነገሩ በጣም ፈጣን ነው። አይናገር እንጂ ተግባሩ በጎትቶህም ምን ብሎህም የሚያደርገውን ነገር የሚያደርገውን ጥንቃቄ የሚማረውን ትምህርቱ ይሄ የሚማራቸው ፊደላቶቹን ቃላቶቹ ምናምን በ2 አመቱ ምናምን ብዙ ነገር ያውቃል። እኛም ያው ለክፉ ይሰጠዋል ብለን አላሰብንም። ያው እያደገም እንትን ይላል። ብቻ 2 አመት ሆነው 3 አመት ሆነው 4 አመት ሆነው 4 አመትም ሆነው በቃ ምንም እንትን አይልም። ከዛ ምንድነው ምናምን ብለን እኛም ቲቪውን አነሳ ነው በቃ ምናልባት ቲቪውን እንደዚህ ያደረገው ብለን ቲቪውን ስናነሳው እውነትም ግን ቲቪውን ስናነሳው ትንሽ ከሰው ጋር መቀላቀል ጀመረ። ከሰው ጋር መቀላቀል ጀመረ ምናምን ትምህርት ቤትም እስቲ ግባ ብለን በ4 አመቱ ትምህርት ቤት አስገባ ነው። ቢያንስ ከልጆች ጋር ይላመዳል ባይማርም ምንም ባይልም ብለን ትምህርት ቤት አስገባ ነው። እዛም ደህና ነበር፣ ለውጥ ነበረው። ሐኪም ቤትም ወሰድ ነው። እነሱም ይሄ የስፒች ችግር ነው ምናምን ሌላ ችግር የለበትም የስፒች ዲሌ ብቻ ነው አሉና ስፒች ቴራፒ እንዲሰጠው ተብሎ ስፒች ቴራፒ በሳምንት 3 ቀን እየሄደ ለ1 ሰዓት ስፒች ቴራፒ ተሰጠው እና በሱም ለውጥ ነበረው። ብቻ በዚህ ምክንያት ዋናው የጉዞዬ ምክንያት እሱ ብቻ እንትን ይመስለኛል። ያ የቲቪው ነገር ቢሆንም ግን አላመንኩበትም። በቃ ሌላ ነገርም ክፉ መንፈስም ሊሆን ይችላል ምናምን ብዬ በቃ እዛማ መልስ ሳላገኝ አልቀርም ለዚህ ጉዳይ ምናምን ብዬ ነው ዋናው መንገዴም የነበረው። እውነትም ደግሞ እንዳልኩ በቃ በ2ኛው ቀን ጸበል ላይ ያ ድምጽ መጥቶ ተነገረኝ እና በቃ መንፈስ እንደሆነ ከነ ሰውየው ነው ያሳየኝ ከነ መልኩ ማለት ነው ያ እንደዛ የሆነው። ከዛ በቃ በጣም ገርሞኝ ምንም አላልኩም። ብቻ ያው ይሄ ምልክት ነው፣ ይሄንን ማየት ቀላል ነገር አይደለም ብዬ ያው ከጸበል በኋላ ደግሞ በጣም ኃይለኛ ራስ ምታት አለ ከወጣን በኋላ ማለት ነው። ኃይለኛ ራስ ምታት ሰው እንዴት በዚህ ራስ ምታት እንዴት መኖር ይችላል ምናምን ብለህ ልክ በቃ ግን ወይ እዛ ወጥተህ እምነት ተቀብተህ ወይ እዛ ገድል የሚነበብበት ቤት ከጸበል ወጥተህ እዛችሁን ትንሽ አረፍ ስትል ከደቂቃ በኋላ ራስ ምታቱ ይለቃል ማለት ነው። እና በቃ ጥሩ ነው። በ2ኛው ቀን እንደዛ ቀጠለ ማለት ነው። ድጋሚ 3ኛው ቀን ደረሰ። 3ኛው ቀንም እንደዛው በዛው መሰረት ተነስተን ሄድን። ያን ቀን ደግሞ ያየሁት ምንድነው ጸበሉ ወደ በርሜሉ የሚገርም እስካሁን ድረስ አልተጠጋውም። ያን ያህል ከሽታው በኋላ በጆግ ይዘው ይረጩ የለ ደግሞ ከእንደዚህ እያነሱ ከሱ እንደሱ ሲረጩ ምናምን ነው አሁንም እንትን ያልኩት የነበረው። 3ኛው ቀን ደግሞ ያየሁት እንደውም ከሌላው ጊዜ አልነቃውም ነበር ይመስለኛል። ስነቃ ዳር ላይ ሆኜ ነው ሰው እንዳለ ተነስቶ እኔና የሆነች ልጅ ነን የቀረ ነው የነበረው። ዳር ላይ ሆነን ምንድነው ያየሁት ያን ቀን ደግሞ ራሴ እዚህ ቦሌ አራብሳ ባታ ማርያም ዘንዶ 10 ባታ ማርያም የዛሬ ስንት አመት 4 አመት ምናምን ሄጄ ነበር እዛ። እና ምንድነው ያሳየኝ ምንድነው እዛ ቦታ ላይ ሆኜ መንፈስ ከኔ ላይ ሲናገር ምን እንደምል አላውቅም። ቦታው እዛ ሆኖ ሰዎቹ ግን የሚታዩኝ እዚህ በርሜል ልንጠመቅ ስንል ቁምጣችን አርገተ ከመታሰራችን በፊት እንቆም የለ መጀመሪያ እንደዛ ነው የሚታየኝ የነበረው ማለት ነው። ከዛ ያን ቀንም ቆይቼ ዳር ሆኜ ራሴን አገኘሁት። ከዛ ስንተኛ ቀን 2ኛ ቀን 3ኛው ቀን እንትን ነበር መሰለኝ ሰንበት ነበር፣ ጥምቀት አልነበረም የጊዮርጊስ ዕለት እሁድ ቀን ነበር የዋለው። እሺ ያን ቀን አልተጠመቅንም፣ ዮርዳኖስም አልተጠመቅንም ነበር። እዛው ቅዳሴ እንደቆየን ደከመን። ትምህርትም ነበረ። የመስራች የነበሩት አባት መጥተው ነበር ያኔ እና እሳቸው ሲያስተምሩ ምን ሲሉ በጣም ቆይተን አርፍደን ነበር የሄድነው። እንትን አላለም አልተጠመቅንም ማለት ነው በ23። ከዛ በ24 ደግሞ የት ነው ኪዳነ ምሕረት ነው ምን ሄደው ተባለ ማለት ነው።
ኪዳነ ምሕረትም እንደዛው ተነስተን በመኪናው ሄድን። እዛ ለየት ይላል ደግሞ ከዚህኛው። ምን ተለየብሽ? ቦታው ራሱ ቦታውም ይለያል። ደግሞ ጸበሉም መታጠን ነው። እንደዚህ ይዘውን እንደዚህ በርሜሉ ጋር ነው እንትን የሚሉን እንድናሸተው የሚያደርጉን እንጂ ጥምቀት አልነበረውም። በጣም ሰው ነበር መሰለኝ። አርፍዶ ነው የደረሰን። መሬቱ ራሱ እንዴት እንደሚያቃጥል ለመርገጥ ራሱ መሬቱ በጣም ነበር የሚያቃጥለው። ዞሮ ደረሰን እና ተጠመቅ እንትን አለን። ያኔም እንደዛው ሲያሽንትን አሉኝ። አሽትቼ ምናምን ተሰወርኩኝ። ያየሁት ነገር ምንድነው? የመጀመሪያ ቀን በርሜል ያየሁት የነበረውን አይነት ነገር እንዲህ ብዬ በቃ የሆነ ነገር ሲበላሽብኝ ነው አሁንም ያየሁት የራሴ ነገርና ግን ከወጣው በኋላ በቃ መንቃት አልቻልኩም። ራስ ምታት ብቻ ሳይሆን ማዞርም ነበር። በቃ ራሴን አዙሮኝ መነሳት አቅቶኝ አረ ድጋሚ ጸበል ድፉብኝ ምን በሉብኝ ምናምን ብዬ ከስንት ሰዓት በኋላ ነቃሁኝ። ከዛ በቃ ጸመጥቼ እንዴ ሁሉንም ነገር አያለው መልስ የለኝም እንዴ መልስ አይመለስልኝም እንዴ ማየት ብቻ ነው እንዴ ምናምን ብዬ ዝም ብዬ በራሴ ጸሎቴን ይዤ እንትን ብዬ ተመልሰን በ25 ደግሞ በርሜል ጊዮርጊስ ተመለስን ማለት ነው። ከዛ ያን ቀን ደግሞ ምንድነው ያየሁት? ያን ቀን ደግሞ የሚገርም ነገር እንዲሁ በእውነተኛውም ላይፌ ትንሽ በትዳሬ ላይ አንዳንድ ችግሮች ነበሩ ማለት ነው። በራሴም ያየሁት ምንድነው? ገዳም ውስጥ ይመስለኛል። ይሄ በድንጋይ የተፈለፈለ ገዳም ውስጥ በቃ ድንጋይ ነው ዙሪያው ሙሉ ምንም ነገር የለውም። እዛ ውስጥ ሆኜ እኔ አወራለሁ በቃ ሳወራ ብቻዬን ነው ማወራው መጀመሪያ ሲታየኝ። ከዛ ከድንጋይ ውስጥ ይሄ የመድኃኔዓለም ምስል ግማሹ እንደዚህ ብሎ ያለው ማለት ነው። እሱ ከድንጋይ ውስጥ እንደዚህ ውጥት ብሎ አየዋለሁ። እንዴ ካንተ ጋር ነው እንዴ ማወራው እለዋለሁ። አዎ ከኔ ጋር እኮ ነው የምታወሪው ምናምን ብሎ ነይ ላሳይሽ ብሎ እኔ እንደዚህ ወደ ጎን ነገር ሆኜ እኔንና ባለቤቴን ያሳየኝና በቃ ያለፍንበትን መከራውን ይሄ በቃ የሆነ ነገር ይሁንና በቃ ይሄንን ነገር አናልፈውም ስንለው አልፈ ነው ስንገኝ በቃ ከዚያ እናልፈም ስንል አልፈ ነው ስንገኝ ማለት ነው። እንደዛ አሳየኝ ማለት ነው። በ25 በቃ ይሄንን አየው። አሁን በስተመጨረሻ በቃ መልስ የለኝም ዝም ብሎ ማየት ብቻ ነው እንዴ ምናምን። ከዛ 26 ደረሰ። ደግሞ በ26 ነበር የመመለሻችን ቀን። ከዛ 26 ደረሰና በሌሊት ነበረ ተነስተን የመጣ ነው ማለት ነው። እዛ ለጸበል ሄድ ነው ቶሎ ለጉዞ እንድንነሳ ተብሎ ተጠምቃችሁ ስለምትወጡ እሺ እንደዛ ተብሎ ያን ቀን እንደውም በቃ ሰው ፍርሃቱ ያው በቃ እዛ ገብቶ ማን ይውጣ ልብሱን አውልቆ ወደ ጸበሉ ቦታ ማን ይውጣ ራሱ ሴቶቹ ታያቸዋለ ፍርሃታቸውን ፊታቸው ላይ። እንግዲህ በቃ ምን እስማ ገባን። ለማንኛውም እኔ ብዙ አልፈራውም። እንደውም መልስ ነው የሆነ ነገር ነው የምትፈልገው። ጥያቄን ጠየቅ የሆነ ነገር አየ የሆነ ነገር ደግሞ መልስ ትፈልጋለህና በቃ ገባው ጸበል ውስጥ እንደዛው ብዙም ከለጸበሉም ቅርብ አልነበርኩኝም። ከዛ ተሰወርኩኝ ማለት ነው። በሽታው ነው በቃ ብዙ ጊዜ በሽታው ነው። ትንሽ እንደዚህ በጆጓን እንዲርጭት ሲያረጉብኝ የለውም። ከዛ ያን ቀን ምን አያለው ድምጽ ሰማለው ማለት ነው። የሴት ድምጽ ደግሞ የሴት ድምጽ ሰማና ክብሬን ተናገሪ ክብሬን ገለጪ ትለኛለች። በቃ ዝም ብዬ በውስጤ መልኳን አላየውም ምስሏም አይታየኝም ድምጽ ነው ብዬሃለሁ። ግን ክብሬን ተናገሪ ስትል እመቤታችን ትመስለኛለች። ከዛ ዝም ስል እንቅ ያደርገኛል እዚህ ጋር ማለት ነው ምንም ሳልናገር ስቀር። ከዛ በቃ እመቤታችን ቅድስት ንጽሕት ድንግል ወላዲተ አምላክ ምናምን እያልኩኝ ስለ እመቤታችን እናገራለሁ ማለት ነው። ከዛ ስናገር በቃ አይዞሽ የጠየቅሽኝን ጥያቄ ሁሉ መልሼልሻለሁ ይለኛል ድምጹ። እኔ አይታየኝም። ድጋሚም ደግሞ ከዚህ እንደታሰርኩ ከዚህና ከዚህ ተከሻይን ይዛ ወደ ዳር አድርጋኝ በጆሮዬ ነገር ማለት ነው አይዞሽ የኢትዮጵያም ስም ደግሞ ይቀየራል ብላ የኢትዮጵያን ስም በጆሮዬ ልትነግረኝ መታ እንደዚህ ነገር
ታንሾካሹክልኛለች አንስታ ወደዛ ካስቀመጠችኝ በኋላ ማለት ነው። ግን ያው ስሙን ምን እንዳለችኝ አልሰማውም። ግን ይሄንን ትለኛለች በቃ የጠየቅሽኝን ጥያቄ መልሼልሻለሁ ብላኝ በቃ ያን ቀን ከዛ ከወጣው በኋላ ደግሞ እኔ ቮሚት ከዛ ቀንም በፊትም ብዙ እንትን አይለኝም እንጂ ዝም ብሎ እንትን ይለኝ ነበር። እንደዚህ ቋቅ ምናምን ያስብለኛል። ግን ያን ያህል ብዙ የሚወጣ ነገር አልነበረም። ያን ቀን ግን በቃ ቮሚት ያው ሰውም ለመሄድ ተዘጋጅቷል። ማንም አንተን የሚጠብቅህም የለም። ቁጭ ብዬም ያን ያህል ማረፍ አልቻልኩም። ዝም ብዬ ብቻ ግን እስከ በቃ እስከምንደርስ ድረስ አሞሽ ነበረ? ምንም አላመመኝም። ከመግባትሽ በፊት አላመመኝም። ከጸበሉ በኋላ ብቻ ግን በቃ ወደ ላይ ያለኝና አንድ ቦታ ቁጭ ብዬ እየወጣውም ይወጣል። ከዛ ትንሽ አረፍ ብዬ ትንሽ መንገድ ስጀምርም እንደዛው እያለኝ በቃ ከሆነ መንገድ በኋላ ተወኝ ማለት ነው። ከዛ በቃ ያን ቀን በደስታ ወጣው ማለት ነው። ደስ እያለኝ በቃ መኪና ውስጥ ለገና ስለብስ ራሱ በቃ መልሴ ተመልሶልኛል። የጠየቅኩት የነበረው ጥያቄዎች ተመልሰውልኛል። ተነግሮሻል የዛ ጊዜ ነው ወይስ ዝም ብለሽ በውስጥሽ ነው ያ እንደዛ ብለሽ ያመንሽው? እንዴ ተነገረኝ እንጂ አልኩ። በቃ ድምጹ ያ ድምጽ ያልኩ ድምጽ ክብሬን ተናገሪ ብላ ክብሯን ተናግሬ የጠየቅሽኝን ጥያቄዎች እንዳለ መልሼልሻለሁ ብላኝ ከዛ እንዳልኩ የኢትዮጵያም ስም ይቀየራል ብላ ስሙንም ልትነግረኝ በጆሮዬ ልታንሾካሹክልኝ ስትል አልሰማኋትም። ምን እንዳለችኝ አልሰማሁም። ግን በቃ እንደዛ ሁኚ ስለወጣሁኝ በቃ በእርግጠኝነት መልሴ ይመለስልኛል፣ ደግሞም ተመልሶልኛል ብዬ በደስታ ወጣሁ እልሃለሁ የመጨረሻ ቀን። ከዛ በቃ ያው መንገዳችንን ጀምረን ያው በመኪና መተን ባህር ዳር ድረስ ከዛም አዲስ አበባ ገባን። ከዛ ቤት ከመጣው በኋላ የሚገርም ነገር ልጄ ማለት ነው አሁን 7 አመት ሆኖታል አላልኩም? ከስንት ቀን በኋላ አንድ ከመጣው ከወር ምናምን በኋላ እማማ አባባ ማለት ጀመረ ማለት ነው። ምን ሰጠሽው? ከዛ ይዘሽ የመጣሽው እምነት ጸበል ነበር? አዎ እምነት ጸበል። ድሮም ግን ሰው አምጥቶልኝ እንደዚህ የሰጠውት ነበር። እንትኑ ስለሚከብድ እሺ ብሎ አይጠጣልኝም። የጊዮርጊስ የነበረውን ጸበል አምጥቶለት እንትና ይቀምሳትና ይተፋታል። ያን የምሰጠው ነበር። ያን ቀንም ግን እንዳይከብደው ብዬ በሌላም ጸበል ቢሆን ቀላቅዬ ሰጥቼዋለሁ። ከዛ እሱን ጠጥቶ ለሁሉም ልጆች የነበሩት ሰጠኋቸው። ግን በቃ ከዚህ ጊዜ በኋላ ምን ሆነ? ይሄ የልጁ ለውጥ እማማ አባባ ማለት አሁን ምንም በእርግጥ እኛ አሁን ሌሎች ልጆችም ስላሉን ሌሎቹም ስለሚሉን ምን ስለሚሉ ምናምን አልተሰማንም ይሆናል። ይሄ እማማ አለመባል አባባ አለመባል ማለት አሁን የመጀመሪያ ልጅ ያላቸው ሰዎች በቃ ያንን ቀን ሲናፍቁት ምናምን ያለው እንደዚህ አይነት ችግር ያለባቸውን ልጆች ማለት ነው። ከዛ እሱ በስነ ስርዓት ድሮም ምንድነው በል ስንለው ይላል። አሁን እኔ እማማ በል ካልኩት እማማ ይላል። ያልኩትን ነው የሚደግመው የነበረው። አሁን ከወር ምናምን ሄጄ ከመጣው ወር ምናምን እማማ አባባ በስነ ስርዓት ማለት ነው። ራሱ በራሱ ጊዜ ማለት ራሱ በራሱ በቃ እና በቃ ለውጡን አታምንም ብታይ በቃ ንግግር ጀመረ ማለት ነው። ከማማ አባባም አልፎ አሁን ጾታ ምናምን አይለይም እንጂ አሁን ለምሳሌ አንተን አንቺ ብሎ ሊነግር ይችላል እንጂ ንግግሩን በቃ ዛሬ ነገ ዛሬ ነገ ዛሬ በቃ እያደረ በቃ በፍጥነት ልጁ እንትን አለ ተቀየረ ማለት ነው። አንደኛም ደግሞ ለዚህ የመጣሁበት ዋናው ነገር ምንም ይሁን ይደረግልኝም አይደረግልኝም ቤቱ ብቻ ለደጁ ራሱ ካበቃኸኝ ምስክርነት እሰጣለሁ ብዬ ነበረ። ደግሞ ይሄም ነገር ሲጨመርልኝ ከመሄድሽ በፊት ማለት ነው። አዎ ይሄም ነገር ሲጨመርልኝ ባለቤቴ ራሱ እንዳልኩ በዛ በስንት ፍቃድ የፈቀደ ሰው አሁን በቃ እንኳን ሄድሽ ነው የሚለው ልጁን ሲያይ ማለት ነው። በቃ ከሄድኩ በቃ እሱ ምን እንደሆነ አውቋል። እንኳን ሄድሽ ትምህርት ቤት በእርግጥ ይማራል። አሁን እንደዚህ የራሳቸው የሚረዱበት ትምህርት ቤት አለ። ስፒቹን በደንብ እንትን እያሉ በቃ በእንደዚህ አይነት ዙሪያ የሚሰሩ ትምህርት ቤቶች አሉ። እዛ ራሱ አልነገርኳቸውም። ራሱ ትምህርት ቤት ምንም አላልኳቸውም። ይሄ በቀን የምንጻጻፈው ነገር አለ። ኮሚኒኬሽን ቡክ ይላካል፣ ይመጣል፣ ይሄዳል። ምንም አላልኳቸውም። እኛም እናየዋለን ቤት ውስጥ ለውጡን። እነሱም ለካ አይተውታል። እነሱም ላኩ፣ ጽፈው ላኩ። ሚናስ በጣም የንግግር
ክህሎቱ በጣም ዳብሯል፣ ለውጥ አሳይቷል ምናምን ብለው ላኩ ማለት ነው። እኔም እናንተ ራሳችሁ እንድትሉኝ ነበር መጣብቀው ብዬ አይቼው ደስ ብሎኝ በእርግጠኝነት የተመለሰልኝ ጥያቄ ነው። እንደው ከ7 ዓመት ጭንቀት በኋላ በወላጅ እናት ስሜት ያው መቼም ጭንቀት ይኖረዋል። መቼም ማንም ሰው በትዳር መካከል ሲኖር ልጅ ለማግኘት ነው የሚጥረው። ልጅ ካገኘ በኋላ ደግሞ የራሱን ስኬት ትቶ የልጆቹን ስኬት ለማሳካት ነው ወላጅ የሚኖረው እና በእንደዚህ አይነት ሁኔታ የነበረው ቆይታስ እንዴት ነበረ አሁን ካለው ደስታ ጋር? አዎ ምንድነው መሰለ የነበረው ነገር ልጁን እንዲሁ ስታየው ልጁን ሀሳቡን አለመግለጹን ስታየው በቃው ለምሳሌ ሌሎች ልጆች አሁን ታናሹ 3 አመቱ ነው። ታናሹ አሁን በ3 አመቱ ማያደርገው ማይሰራው ማይጠለው ምናምን ነገር የለም። ያው በንግግሩን ስለሚችል አሁን እሱን ራሱ በቃ እንደ ታላቅ ነው የሚቆጣው ምን የሚለው ማለት ነው። አሁን እሱን ስታይ በቃ ታዝናለህ። ሀሳቡን ገልጾ እንዲፈልጋለሁ ይሄን አድርጉልኝ፣ ይሄን ግዙልኝ፣ ይሄን እንደዚህ ብሎ እንዲናገር ጉጉታችን ነው። እኔ ደግሞ ለምን እንደሆነ አላቅም ምንም ሳይንስም የፈለገ ነገር ይበል ምንም ይበል እኔ በቃ በእግዚአብሔር አምኜ ልጁ በእርግጠኝነት እንደሚድን እርግጠኛ ነበርኩኝ ማለት ነው። ምን አንድ ቀን አስቤ አላቅም፣ ተጨንቄ አላቅም። ያው መቼም ቤት እንዳይቀመጥ ትሞክራለህ። ቤት እንዳይቀመጥ አሁን እንዲህ ዝም ብሎ ትምህርት ቤት ብታስገባውም ምልልሱ ስለሌለው እሺ ብለው አይቀበሉም። ስለዚህ ያው ለራሳቸው ብለው በተዘጋጀላቸው ትምህርት ቤት እንዲገባ አድርገን እኛም በዚሁ በዓለማዊው ነገር ከእግዚአብሔር ውጭ ባለው ነገር ደግሞ እኛም የግላችንን ነገር እየሞከርን ነበረ። አሁን ደግሞ ስታየው በጣም ገርሞኛል። እንደውም ነገ ራሱ ነገ ሐሙስ ነው አይደለ? ትምህርት ቤት ጠርተውናል ማለት ነው። እናትዮም አባትዮም እንድትመጡ ተብለን ማለት ነው። አሁን አባትዮም ሲነግረኝ ምንድነው ቴሌግራም ላይ ፊት ለፊት ላይ የሱን ፎቶ ነው ያደረጉት። ፊት ለፊቱ ላይ አይተሻል ምናምን አለኝ። አላየሁትም። እንግዲህ ምን ይሆናል እንግዲህ የነገው ጥሪ ለመልካም ነው ለሙገሳዩን ለወቀሳ አላቆም ነገ ሄጄ ነው ማየው። ግን ይመስለኛል ያው ካለው ነገር ካመጣው መሻሻል ምናምን ይመስለኛል እሱ ሊነግሩኝ ይመስለኛል። እንግዲህ ነገ ሄጄ ነው ማየው። ግን ምንድነው ከዛ በኋላ ደግሞ ምን አየሁ ከዚህ ደርሼ ከሄድኩ በኋላ በህልሜ ምን አያለሁ ተማሪዎቹ እንዳለ ተደርድረው ማለት ነው ተደርድረው ፈተና ሊፈተኑ ሰልፍ ይዘዋል የሚማርበት ትምህርት ቤት ማለት ነው። እሱ ግን ከመሀል ፈተናው አይፈተንም የለም መሀል ላይ እንዴ ሚናስ አይፈተንም እንዴ ምናምን ስል በቃ አይፈተንም ብለው እሱ መሀል ላይ ከፈተናው ወጥቷል ማለት ነው። ይሄንንም በቀጥታ ትርጉም ነው የፈተውት። በቃ እግዚአብሔር ፈተናውን አሳልፎለታል። ይሄ የነበረበት ችግር ይሄ የነበረበት ፈተና በቃ አልፎለታል ብዬ ያለ ምንም ፈቺ ዝም ብዬ ይሄንንም በራሴ ነው የፈታሁት እና ይሄንን ክብር በቃ በእውነት ትልቅ ነገር ነው። እውነት ለመናገር በጣም ትልቅ ነገር ነው። በጣም ትልቅ ነገር ነው የእውነት ማለት እማማ አባባ መባል ቃሏ ትንሽ ትሆናለች 2 ፊደል ምናምን ግን መባሉ አሁን አባትየው በቃ እንዲሁ ልጁንም ስታዩ ካለመናገሩ ደግሞ አይናገር እንጂ በሌላ ነገር ደግሞ ብዙ ተሰጧለው ማለት ነው። ይሄ ትምህርቱ ሙቀቱ ላይ በቤተ ክርስቲያን ነገር ምናምን አያወራ ምናምን እንጂ አሁን ቅዳሴ ምናምን ሰምቶ ከነዜማው ከነምኑ አንድ ሳያዛንፍ ነው ደግሞ የሚለው። እንዲሁ ጸጋውን ምናምንም ስታየው እግዚአብሔር ይሄንን ልጅ እንደውም ለተሻለ ነገር ነው እያዘጋጀው ያለው ነው የምትለው። አሁንም ደግሞ ይሄ ሲጨመርበት መረዳቱ አለመናገር ብቻ ሳይሆን ደግሞ ያልከውንም ነገር ሰምቶ ይሄን አድርግ ስትለው መተግበሩ ምናምን ያንን ነገር አያደርገውም ነበር። ግን ያው በስልጠና በምናምን እነሱ ትንሽ ለውጥ እንዲያመጣ አድርገውት ነበር። አሁን ግን ከንግግሩ ትእዛዙ ምናምን ያው በፍጥነት ቀጥሏል እልሃለሁ ለውጡ። የ3 አመት ጉጉትና ምኞትሽ ማለት ቀደም ሲል ብትሄጂ ይሄም ነገር ይሆን ነበር ማለት ነበር። ግን ደግሞ ያልሄድሽበት ምክንያት ያለ ጊዜው ስለማይሆን ነው። እግዚአብሔር በጊዜና በሰዓቱ ስለሆነ ስራ የሚሰራው። በእውነት ይሄ ትልቅ ነገር ነው የተደረገልሽና እንደው በስተመጨረሻ ለበርሜል ቅዱስ ጊዮርጊስ በምን አይነት መንገድ ስሜትሽን መግለጽ ጀመርሽ? በልብሽ ምን አይነት ቦታ ሰጠሽው? አንዳንድ የሚንጸባረቅ ያልሆነ ነገርም ስለሚባል አንቺ በራስሽ በቃ ምን አይነት ስያሜ ሰጠሽው? ወይ በጣም ነው የሚገርመው። አሁን ይሄ በምትለው ነገር ሰዎች የሚሰጡት አስተያየት በጣም
በጣም ከባድ ነው የእውነት። ሰው ደግሞ ራሱ ሄዶ ሳያይ አስተያየት ባይሰጥ እኔ ከመጣው በኋላ ራሱ አሁን እንዲህ አካባቢ ላይ ያሉ ሰዎች በሙሉ ይሄ እናንተ አሁን በዚህ ዩቲዩብ ላይ የሚወራውን ነገር የተደረገላቸውን ነገር ለካ የሚጠራጠርም ሰው አለ። የሚገርም ነገር አሁን እኔ ስነግራቸው እንዴ ልክ ነው እውነት ነው ማለት ነው አሉ። የቅርባቸው ሰው ስለሆንኩኝ እንደዚህ መሰወሩን ስትነግራቸው የሆነልህን እኔ በርግጥ ለነሱ ሁሉም ሰው የኔ ችግር አሁን ላንተ ተመሳሳይ እንትን አይሆንም ጭንቀትህ። እኔ የጉዳዩ ባለቤት ስለሆነ ጭንቀቴ ብዙ ነው። እነዛ ሰዎች የኔን ያህል አይጨነቁም። ችግር ካልገጠመ አንዳንድ ሰውም በቃ ችግሩ ካልገጠመው ያን ያህል ፈተናው ካልገጠመው ስለ ነገሩም ላይቀበል ይችላል። ስለዚህ እነሱ ምናልባት ምንም አይነት ነገር ስላልገጠማቸው በህይወታቸው እንግዲህ ምንም ፈተና ነው ብለው ያሰቡት ነገር ስላላጋጠማቸው ይሆናል። እኔ ግን በልጄ የፈለገ ቢሆን እንዳልኩ ተስፋም ቢኖረኝም እንደሚድንም አንድ ቀን እንደሚያወራም የተሻለ ሰው እንደሚሆን እርግጠኛ ብሆንም ደግሞ በጊዜውም ደግሞ ልፋቱ ያስፈልጋል አይደለ? አሁን ለምሳሌ ሲሄድ ትኬት የቆረጥኩለት ምን ችግር ለምን ትሄጃለሽ? እዛም ያለው ጸበል አንድ ነው፣ እዚህም ያለው ጸበል አንድ ነው። እምነት ነው እንጂ ዋናው ጸበል ነው ያለኝ ሰው አለ። ለምሳሌ ጸበል ነው አንድ ነው። ግን አንዳንድ ቦታ እግዚአብሔርም አንዳንድ ቦታ ላይ ታምራቱን የሚገልጽበት የተለየ ቦታ አለው። ያንን ነገር ደግሞ እኔስ ባየሁት ነገር በእምነት ነው የሄድኩት። እነሱ ደግሞ ባዩትም በሰሙትም ነገር አላመኑም ነበር ማለት ነው። ስለዚህ እኔ አሁን ያንን ነገር ሄጄ አይቼ በእውነት እኔ ባልሄድም ባላይም ለነገሩ እኔ አምኛለሁ ሲጀመርም። እነሱም ለእነሱም የምለው ነገር ምንድነው ጸበሉ አንድ ቢሆንም እምነትም ቢያስፈልግም እምነት ካለ ሁሉም ቦታ ጸበሉ አንድ ነው፣ መዳኑ የትም አለ ነው የሚለው አንዳንድ ሰው እንዳልኩ ጸበሉንም ሌላ ነገር ነው ይላል፣ መሰወሩንም መታሰሩንም ብዙ ነገር ይላሉ። ግን እኔ ሰው ምንም ነገር አስተያየት ከመስጠቱ በፊት ሁሉም ሰው ደግሞ ምኞቴ ሁሉም ሰው እድሉ ይግጠመውና ለደጁ ያብቃው ነው የሚለው። ሄዶ ይይ አይቶ ከዛ በኋላ ቢያወራ ይሻላል። በአፉ ሁሉንም ነገር ቢመሰክር እንጂ እዚህ ቁጭ ብሎ እንዲህ ነው እንደዚያ ነው እንዲህ ነው እያለ ባያወራ በጣም ነው ደስ የሚለኝ። መልካም። ዛሬ እንግዲህ ያው በዚህ መልኩ መተሽ የተደረገልሽን ነገር ይሄ ገቢረ ተአምራት ባይፈጸምም ደጅህ ላይ በመድረሴ ብቻ አመሰክራለሁ ነው ቃልሽ። ሰማዕቱ ቅዱስ ጊዮርጊስ ግን ያው ጉድለትሽን፣ ፍላጎትሽን፣ ጎደሎሽን ያቅ ስለነበረ እደጁ ደርሰሽ በረከት አግኝተሽ ሆኖልሽ ተደርጎልሽ እንድትመሰክሪ ያደረገሽ። ግን ይሁን እንጂ የትኛውም ሰው ደጁ ላይ በመድረስሽ ደስተኛ ብትሆኝም የቀሩሽ ነገሮች ባለመመለሳቸው ደግሞ ያው ሙሉ ደስተኛ አትሆኝም ነበረ። ግን በዚህ ልክ ደግሞ ሄጄ ደጁን ረግጬ መጣሁ ብለሽ ከምትመሰክሪ ሄጄ ጥያቄ ተመልሶልኝ ለምስክርነት ቅዱስ ጊዮርጊስ አበቃኝ ብሎ በመስከር ትልቅ ደስታ አለው። እንደገና አፍ ሞልቶ መናገር በራሱ ኩራት ነው አይደለ? በእምነት ኩራት ነው። ኦርቶዶክስ በመሆንሽ ኩራት ይሰማሻል። በጸበል በመዳንሽ ኩራት ይሰማሻል። ኩራት ሲባል ደስታ ማለት ነው። በቃ ደስታ ይሰማሻል። ምክንያቱም የተደረገለት ሰው አይክድም አይደል? ስለዚህ ይሄ ደግሞ ሁልጊዜ በአንቺ ውስጥ የሚኖር እውነት ነው። በቃ ስለ በርሜል ቅዱስ ጊዮርጊስ የትኛውም ሰው አስተያየት ሊሰጥ ይችላል፣ የራሱን ኮምፕሌን ሊያቀርብ ይችላል። ግን ምንጊዜም አንቺ ጋር ይሄ እውነት አለ እና ቅዱስ ጊዮርጊስ ያደረገልሽ ትልቅ ነገር ነው። እግዚአብሔር ቢዘገይም ወደኛ ሕይወት አንድ ቀን የሚመጣበት አጋጣሚ አለ። አሁን ብዙ ጊዜ ጸልየን፣ ብዙ ጊዜ ጾመን፣ ብዙ ጊዜ ሰግደን እግዚአብሔር እኔን አይሰማኝም፣ እግዚአብሔር እኔን ትቶኛል የምንልና የምናማርር ብዙዎች ነን። ይህንን ያው የኢዮብ ሚስት ብላ ነበረ። ለእግዚአብሔር መስዋዕት ታቀርብ ነበረ፣ ትጾም ነበረ፣ ትጸልይ ነበረ፣ እግዚአብሔርን ታከብረው ነበረ። በዚህ መልኩ እግዚአብሔር አዋረደህ፣ እግዚአብሔርን ሰድበኸው ሙት፣ እግዚአብሔርን ካደው እስከ ማለት ድረስ ለባሏ ሀሳብ ሰጥተዋለች። ግን ኢዮብ ጠንካራ በመሆኑ የጠፋ ሀብት ንብረቱ በሙሉ እጥፍ ድርብ ሆኖ ተመልሶለታል። እግዚአብሔር የሚፈልገው እኛን ደጅ እንድንጸናው ጥንካሬያችን ምን ያክል እንደሆነ በቃ እስከ መጨረሻ ድረስ ታግሰን እንድንቆይ ነው እንጂ እኮ እንደተባለው ወይ እንደተባልሽው በርሜል ቅዱስ ጊዮርጊስ ሳትሄጂ እዚህ ጊዮርጊስ ያለበት ብዙ ጸበሎች አሉ። ግን ያ አይደለም። የቦታ ቃል ኪዳን ይለያል። እግዚአብሔር ልክ ጊዜ እና ሰዓቱን ጠብቆ
እንደሚያድነን እንደሚፈውሰን ነገሮች እንደሚያሳካልን ሁሉ ቦታ ደግሞ ለይቶ የዛ ቦታ ታምር የዛ ቦታ ቃል ኪዳን እንዲገለጽ ስለሚፈልግ በቃ ከቦታ ቦታ መርጦ ደግሞ እግዚአብሔር ታምር ያደርጋል። እግዚአብሔር በየትም አለ፣ በየትም ያደርጋል። በምንሄድበት፣ በምንኖርበት፣ በምንበላበት፣ በምንጠጣበት በየትኛውም ቦታ እግዚአብሔር በምንንቀሳቀስበት ቦታ ሁሉ አለ። ግን ለመዳን ደግሞ ጊዜ መጠበቅ እንደሚያስፈልግ ሁሉ ደግሞ ቦታ ይመርጣል እግዚአብሔር እና በዚህ ሁኔታ ስለተደረገልሽ እኔም ደስ ብሎኛል። ልጅ ደግሞ ያስጨንቃል፣ ያሳስባል እና ከዚህ ጭንቀትም ሰማዕቱ ቅዱስ ጊዮርጊስ ስለገላገለሽ አምላከ ቅዱስ ጊዮርጊስ ስሙ የተመሰገነ ይሁን። የዛሬ እንግዳያ ስለነበርሽ ከልብ አድርጌ በአድማጭ ተመልካቾች ስም አመሰግናለሁ። የተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን ከዛሬ እንግዳዬ ጋር የነበረን ቆይታ ይህን ይመስል ነበር። እንግዳዬ እንግዲህ ለእናንተ ለእኔ ያካፈለችን የህይወት ታሪክና የሰማዕቱ የቅዱስ ጊዮርጊስ ገቢረ ተአምራት በጣም ትልቅ ነገር ነው። በየቤታችን ታማሚ ችግር ያለባቸው ልጆች ያላችሁ ሰዎች በተለይ የልጅን ጭንቀት ታውቁታላችሁ። እኔም ከዚህ በፊት ባጋራኋችሁና በሰራሁላችሁ ቪዲዮ ላይ አሳይቻችሁ አውቃለሁ፣ መስክሬ አውቃለሁና የማዳኑን ስራ በራሷ ቤት ሆኖላት ተደርጓላት አይታው ነው ዛሬ ልትመሰክር የመጣችሁና የሆነላችሁ የተደረገላችሁ በበርሜል ቅዱስ ጊዮርጊስ ብቻ ሳይሆን በየትኛውም ቦታ በቅዱሳን ስም በተሰየመ ጸበል በየትኛውም ቦታ ሄዳችሁ የዳናችሁ የተፈወሳችሁ ሰዎች እየመጣችሁ መስክሩ። የደብረ ታቦርን በዓል በየትና ክብር ለምትሉ እኛ በኢየሩሳሌም ልናከብር ዝግጅት ላይ ነው ያለነው። ቀድማችሁ በመመዝገብ የዚህ በረከት ተካፋይ እንድትሆኑ በድጋሚ ማስታወስ እወዳለሁ። ለዛሬ የነበረን ፕሮግራም ይሄን ይመስል ነበረ። በድጋሚ በሌላ መርሃ ግብር እስከምንገናኝ ድረስ ቸር ሰንብቱ።